አንድ ሰው ወደ እስልምና የሚገባው በዚህ ቃል ነው። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ትርጉሙም ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ ማለት ነው። አምልኮን ለአላህ ብቻ ማድረግና የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ መከተል። ሶላት መስገድ በእስልምና ውስጥ ከሸሃዳ በመቀጠል ትልቁ ተግባር ነው። እያንዳንዱ ሙስሊም በቀንና በሌሊት 5 ወቅቶችን እንዲሰግድ ታዟል። ሶላት በአላህና በባሪያው መካከል ያለ ቀጥተኛ ግንኙነት ሲሆን ከመጥፎ ነገር ይከለክላል፣ ልብንም ያረጋጋል። ዘካ መስጠት ይህ የኢኮኖሚ መተጋገዣ ስርዓት ነው። ሀብቱን ለተወሰነ መጠን ኒሳብ የደረሰና 1 ዓመት የሞላው ሙስሊም ከገንዘቡ ላይ 2/5ኛውን ለድሆች ለሚገባቸው ወገኖች ይሰጣል። ዓላማው ንብረትን በረካ ማድረግ፣ ነፍስን ከስስት ማጽዳትና በሀብታምና በድሃ መካከል ያለውን ልዩነት ማጥበብ ነው። የረመዳን ወር በረመዳን የሚተገበር ግዴታ ነው። ተግባሩ ከሌሊት ጎህ ከቀደደበት ጊዜ ጀምሮ ፀሐይ እስከምትጠልቅበት ድረስ ከመብላት ከመጠጣትና ከሩካቤ ስጋ መካከል ነው። ጥቅሙ አላህን መፍራትን፣ ተቅዋ ማዳበር፣ የችግረኞችን ረሃብ መረዳትና አካላዊ መንፈሳዊ ጥንካሬ ማግኘት ነው። ሐጅ ጉዞ በህይወት ዘመን 1 ጊዜ ብቻ የሚደረግ ግዴታ ነው። ይህ ግዴታ የሚሆነው አቅም ላለው በገንዘብና በጤና ለሚችል ሰው ብቻ ነው። ተግባሩ ወደ ቅድስቲቱ መካ በመጓዝ የተወሰኑ ሃይማኖታዊ ስርዓቶችን ከአባም መዞር፣ በሶፋና መርዋ መካከል መሮጥ መፈጸም ነው። ዓላማው በዓለም ዙሪያ ያሉ ሙስሊሞች በአንድነት ለአላህ ያላቸውን ታዛዥነት የሚገልጹበት ታላቅ ጉባኤ ነው።